ብዙዎች በአይን ሲያዩት አልማዝ ሊመስላቸው ይችላል፣ ግን እውነቱ ሌላ ነው። ዛሬ ስለ ሞሳናይት ነው የምናወራው። ሰላም ውድ የግሬስ ዳይመንድ ቤተሰቦቼ እንዴት ናችሁልኝ? ዛሬ እንግዲህ ሞዛናይትና ዳይመንድን እናወዳድራለን ወይም እናመሳስላለን፣ አብረን የምናየው ይሆናል። በእኔ ሀሳብና ምልከታ ሞሳናይት ዳይመንድ ሰማይና ምድር ናቸው ብዬ አምናለሁ። አልማዝ በቢሊዮን ዓመታት ውስጥ ከመሬት ስር ተፈልፍሎ የሚወጣ ጥንካሬው ወደር የሌለው ንጉስ ነው። ሞሳናይት እንደ አልማዝ ወይም እንደ ሌሎቹ የከበሩ ድንጋዮች ቁንጮ የሚባል እጅግ ውድና በተፈጥሮ ውስጥ በጣም ጥቂት የሆኑ ድንጋዮች አይደለም። በዓለም አቀፍ ደረጃ በዚህ ስም የሚጠሩት 4 ድንጋዮች ብቻ ናቸው። እነሱም አልማዝ፣ ሩቢ፣ ሳፋየር እና ኤመራልድ ናቸው። ሌሎቹ ድንጋዮች እንዳለ ሰሚ ፕሪሸስ ወይም ደግሞ ከፊል የከበሩ ድንጋዮች በሚባል ይጠራሉ። ሞሳናይትም ከነዚህ ውስጥ አንዱ ነው። ሰሚ ፕሪሸስ ስቶን። ሞሳናይት ሲታይ ከመጠን በላይ ቀለማትን ስለሚያንጸባርቅ ፋየር ኢፌክት ወይም ደግሞ ርካሽነትን ራሱ ያሳብቃል። አልማዝ ግን ያንን ክላሲክ የሆነ ጥርት ያለና አይን የማይወጋ የተፈጥሮ ውበት ይዘት ያለው በጣም የሚያምር ብልጭታን የሚያሳይ የከበረ ድንጋይ ነው። ተፈጥሯዊ ሞሳናይት በምድር ላይ በጣም ጥቂት ከመሆኑ የተነሳ ለጌጣጌጥ የሚሆን ትልቅ ድንጋይ ማግኘት አይቻልም። የሚገኘውም በጣም ጥቃቅን በሆነ ክሪስታሎች መልክ ነው። ስለዚህ ነው በገበያ ላይ ያሉ ሞሳናይቶች በሙሉ በላብራቶሪ ውስጥ የተሰሩ ወይም ላብ ግሮን ናቸው። በንጽጽሩ ደግሞ አልማዝ ግን ከመሬት ተቆፍሮ የሚወጣ ተፈጥሯዊ ድንጋይ ስለሆነ ናቹራል የሚል ክብር ይሰጠዋል። ሞሳናይት እንደ ማዕድን ተፈጥሯዊ ነው። ነገር ግን በእርሶ ጣት ላይ ያለው ቀለበት ውስጥ ያለው ድንጋይ ግን 100% በላብራቶሪ የተመረተ ሰው ሰራሽ ሳይንቲፊክ ነው። አልማዝ መግዛት ማለት ገንዘብን በድንጋይ መልክ ማስቀመጥ ወይም አሴት መፍጠር ነው። ዛሬ የገዙት አልማዝ ነገም ዋጋው አብሮት ይኖራል። ሞሳናይት ግን አንዴ ከገዙት በኋላ ዋጋው 0 ነው። መልሰው ሊሸጡት ቢሞክሩ እንኳን ማንም ሊገዛውት ፍቃደኛ አይሆንም። አልማዝን መግዛት ክብርንና ሀብትን መጨመር ሲሆን፣ ሞሳናይትን መግዛት ግን ለጊዜያዊ ፋሽን ገንዘብን ማፍሰስ ብቻ ነው። ውሳኔው የእርሶ ነው። ለዘላለም የሚኖር ሀብት ይመርጣሉ ወይስ ለአጭር ጊዜ የሚያብለጨልጩ ድንጋይ ይገዛሉ? እስቲ የእናንተ ምርጫ ኮሜንት ላይ አስቀምጡልኝ።